በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን ልጆቻችን በሙሉ እንዴት ቆያችሁ? ባለፈው እንግዲህ የሰኞ ውዳሴ ማርያም ጀምረናል። ፈቀደን አንደኛ ብለን ነበረ፣ ለሔዋንን ሁለተኛ፣ ኢየሱስን ሶስተኛ፣ ርየን አራተኛ፣ ተፍስሐን አምስተኛ ብለን ዛሬ ዘሃሎ ስድስተኛው ላይ ነው ያለነው። እንግዲህ እዚህ ጥግ ላይ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እያልን የምንላችሁ ቅደም ተከተላቸው። ለምሳሌ ሰኞ ውዳሴ ማርያም የመጀመሪያው ማን ነው፣ ቀጥሎ ያለው ማን ነው፣ ቀጥሎ ያለው ማን ነው የሚለው ነገር እንዲታወቃችሁ ለማድረግ ነው ቅደም ተከተላቸው እንጂ የተለያዩ ክፍሎች ሆነው ሳይሆን እነዚህ እዚህ ጋር ያሉ ዘጠኞቹም በአንድ የሰኞ ውዳሴ ማርያም ውስጥ ያሉ የእመቤታችን ምስጋና ናቸው። ቅዱስ ኤፍሬም በመንፈስ ቅዱስ ተመርቶ የደረሰላት የእመቤታችን የምስጋናዋ ቃል ነው ማለት ነው። ስለዚህ አሁን ዛሬ የምንለው ስድስተኛውን ነው፣ ዘሃሎን ነው። ያው እንዳትረሱ ዘወትር እንደምላችሁ ተነሽ፣ ወዳቂ፣ ሰያፍ፣ ተጣይ፣ ኪሩቤልና ሱራፌል ደግሞ ያው ጠንከር ያለ ድምፅ ይጠቀማሉ። አሐዱና ማርያም ላላ ያለ ድምፅ ይጠቀማሉ። እንዳልኳችሁ ኪሩቤል ጸለየ እንልና አሐዱ ማርያም እንላለን። በዛው ነው የምናነባውና ወደኋላ ባሉት ቪዲዮዎች ላይ ሁሉንም ስለነገርኳችሁ አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘንበለ ውላጤ ኮነ ፍጹመ ሰብአ ኢተበአደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ አላ አሃዱ ራእይ ወአሃዱ ህላዌ ወአሃዱ መለኮት ዘእግዚአብሔር ቃል ሰአሊ ለነ ቅድስት ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ከመ ያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት ይሳር ፍትሐ ሞት ኦ አዳም መሬት አንተ ወትገብ ውስተ መሬት ሀበሃለወት ብዝይት ኃጢአት በህየ ትበዝሕ ጸጋ እግዚአብሔር። ይሄ አንድ ላይ ነው። ጸጋ እግዚአብሔር ሰአሊ ለነ ቅድስት ትትፌሳህንና ብርሃንን ደግሞ አንድ ላይ በቀጣዩ እናያለን ማለት ነው። ይቆያል።